ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 2 ክፍል 21። የተከበራችሁ አድማጮቻችን በክፍል 20 ፕሮግራማችን የባሻንና የሚኪያስን የትውልድ ፉክክር፣ የዘውዱና ሰላምን መቀራረብ መጨመር እንዲሁም ለሶፋኒት የተዘረጋውን የይርዳው የይቅርታ እጅ አድምጠናል። በዛሬው ፕሮግራማችን ቀጣይ የቤተሰቡን የአሜሪካ ውሎ እንከታተል። ራስ ማያ ተከታታይ የራዲዮ ድራማ ክፍል 21። ድርሰትና ዝግጅት አበባየው ታደሰ፣ ቅንብር አምባው ደሳለኝ። ተጫወቱ እስቲ። እሺ ይጫወታል። እንዴት ነው ጤናዎት? እንደው ትንሽ እየተሻሉት ነው? ይሻለኛል። ምን እኔ ጤና ያዝለቀቅ ነው። አይ እሱስ ሁላችንም ጋ ነው። እንግዲህ እድሜውም ተጨማምሮ። አሬ እኔ በእድሜ መጣ አይደለም፣ እንዲሁ ሲይዘኝ ሲለቀኝ ነው የኖረው። እህቴ ምን ነው እንጃለቱ እንዲሁ ቤቱ አድርጎ ይኖር። ራሴን ስለው እግሬ፣ እግሬን ስለው ልቤ፣ ልቤን ስለው ወገቤ። አንድ ያለመያዝ ነው። ሕክምናውም የኪኒን ማዕት መዋጥ ነው። እሱም ነው የገደለኝ። አንዳንዴ ልቤን ጉትት፣ አንጀቴን ስፍስፍ ያደርገዋል። እኔን እህቴን። አረ ጠላቶትን ምን በወጣው። ታልሆነ ወይም ጸበል መሞከር ይሻል ይሆን? አይ እሱን እሴት አግኝቶ እዛው ሀገራችን መሄድ ነው። 1-2 ወር ጨክኖ። አይ እንጃ። አይዞት በርታ ብለው ይሄዱ። ጸበሉ እኮ ጥሩ ነው። እሱስ ጥሩ ነው። ልጆን የሚያማክሩትና ብድግ ብለው ይሄዱ። ሀገር ውስጥ ሳይጠፋኝ ይቀራል ብለው ነው። ያን ያክል ኧረ አይጠፋዎትም። ከወጣው ቆየው እኮ ስንት ዘመኔ። እርሶ ከቆረጡ እኔ እዛ ሰው አዘጋጅሎታለሁ። ወይም ደግሞ እስከዛው ድረስ እኔም ከሄድኩኝ መላመላውን አላጣም። እርሶማ ምኑን ሄዱት ይቆዩ እንጂ ልጆትን ለማንጥለው። አይ እዛም እኮ ቤቱ ተዘግቶ ቀረ። ቤተሰቡም ይፈልገናል እኮ። እሷንም ታስፈልጓታላችሁ ብዬ ነው። እሱማ አሁንማ እርሶም አሉላት። አይ እኔ እንኳን አልሆንም። ወይ ምን ነው? ለምን ማለቴ ወላድ መንከባከብ ላይ እምብዛም እኮ ነኝ። ቆሜ ቢያዩኝ ሰው መስሎታለሁ። አይ የዚህ ሀገር ወላድ ምን ቀልባለሁ? እንደው አንዳንዴ ልጆቹን ለማቀፍ ለማጫወት ካልሆነ በቀር። ኧረ እኔ አልሆንም። እሺ ይሁን እስቲ። በቃ እንግዲህ ልሂድ። እንዴ ይምጡ እንጂ። አይ ስራ ሰዓትም ደረሰ። እነሱንም አግኝተዋቸው ይሄዳሉ። ሌላ ጊዜ አገኛቸዋለሁ። ልሂድ። አረ ቆይ ቡናም ያላፈላሁት እኮ እነሱ ይምጡ ስላሉኝ ነው። ችግር የለም ሰዓቱ እኮ ሄደዋል። ታዲያ ለመንገዱስ ቢሆን ልጆ ቢያደርሶት አይሻልም? እነዳለሁ እኮ መኪና ይዤ ነው የመጣሁት። ነው ይሆን? እሺ ይሄዱ። ሰላም ይበሉልኝ ባለቤቱንም። እሱም እኮ እዚሁ ቅርብ ነው ያለው። ትንሽ ቢቆዩ ይመጣ ነበር። ግድ የለም ልሂድ። ደህና ይዋሉ። አሜን። ደህና ዋሉ። በሉ ደህና ይዋሉ። ዛሬ ጸሐፊ የለችም እንዴ? በመሰረቱ ጸሐፊ አይደለችም። ረዳት ማለት ትችላለህ። እንደ ጸሐፊ ሳይሆን ስራውን በኩል ነው እየሰራን ያለ ነው። አልገባችም። ዛሬ ወጣ ብላ ነው ትመለሳለች። ምን ነው ፈለካት? ችግር አለው? ምኑ? ብፈልጋት ደጋግሜ ነግሬሃለሁ። እሷን መፈለግ አትችልም ማለት መብትም አቅሙም የለኝም። ግን በኔ ምክንያትና በኔ አካባቢ ምንም አይነት ግጭት ማየት አልፈልግም ማለት ስላለብኝ ነው እንጂ ስሜቴን የምትረዳኝ ይመስለኛል። እሺ አሁንም ስለመጣ ነው እንጂ አንዳንድ መረጋጋቶች እስኪፈጸሙ እዛ ቦታችን ብንገናኝ ነበር የሚሻለው። ታዲያ ልሂድልህ እያልኩ አይደለም። ይልቅ የሚኪን አጫውት። ሚኪ የሚገርምም የሚያስቸግርም ልጅ ይመስላል። የሚያመጣቸው ሐሳቦች ይገርሙኛል፣ ያስፈሩኛልም። ዘኒው ጄኔሬሽን በዚህ ደረጃ ያመለካከት ልዩነት ይኖረናል ብዬ አልገምትም ነበር። ቢሆንም ለመረዳት እየሞከርኩ ነው። እሱ ነው የሚሻለው። በብልሃትና በስክነት ካልሆነ በግጭት አንዳችም ለውጥ አታመጣም። አይ ግጭት ስላልደርስም ግን ደግሞ እንኳንም እኔ ጋር መጣ አላለሁ።
እህቴ ትንሽ አስቸጋሪ ሆነባት ነበር። ሰላም አቶ ይርዳው፣ አልወጣህም እንዴ? አለው እዚሁ ቆየው። ጓደኛዬን አስተዋውቄሻለሁ አይደል? አዎ፣ ባለፈው እኮ አስተዋውቀናል። እርግጠኛ ነኝ ያኔ እንደ ዛሬው ቆንጆ አልነበረችም። ተሳሳትኩ። እንግዲህ ያቺው ዘላለም ነች፣ ለውጥ የላትም። ምንድነው እያደረክ ያለው አሸናፊ? አጠፋው? እንደዚህ አይነት ጨዋታ ልጅቷ እንደማትወድ ደጋግመን አወራንበት አይደል? ቁንጅናዋን ማድነቅ ምን ችግር አለው? ይሄ ማድነቅ አይደለም። በቃ ካልፈለገች አልፈለገችም ነው። እሷስ ካልፈለገች አልፈለገችም ነው። ታዲያ አንተ እንዲመናደድ ምንድነው? ይቅርታ ማለት ኖ ችግር ካለ አስቀድመህ ንገረኝ ብያለሁ። እኔ አሁን ባለሁበት ሁናቴ ከልጅቷ ጋር ጌም መጫወት እንጂ የተለየ ኢንትረስት የለኝም። እኔ ምንም የተለየ ኢንትረስት የለኝ፣ ግን የልጅቷ ፐርሰናል ስፔስ በእኔ ምክንያት እንዲነካባት አልፈልግም። ግቢ ዘላለም። ይሄንን ወረቀት አይተው እንድትፈርም ነው። ቶሎ መድረስ አለበት። እሺ። ይቅርታ ዘላለም፣ ሻይ ነገር ይኖራል እንዴ? የተዘጋጀ ካለ መጥቼ መውሰድ እችላለሁ። ትንሽ ራሴን። ችግር የለም፣ እኔ ለራሴ ቡና እያዘጋጀው ስለሆነ። አመሰግናለሁ። በቃ አመጣለሁ። አረ ምንም ችግር የለም። ምን ላምጣልህ? እሺ ሻይ አምጪልኝ። ሰውየው ሻይ ተጠጣል? ሻይ ይሆንልኝ። ግን ቡና ካላችሁ ግን። ቡናም ከፈለክ ካለ ቡና ይሆንልኝ። ቆይ ይኸውልሽ፣ ሻይና ይቅርታ ግን ሻይና ቡናውን ቀላቅለሽው ማለት ስፕሪስ ይሁን። አየህ ብዙ ጊዜ ለኔ ሻይ ለሱ ስፕሪስ። ይቅርታ ከተቻለም ውሃም። ምን ሆነ አላሹ? በጣም እኮ የሚገርም ነው። የሌለብህን አመል ከየት ነው ያመጣው? ጤና የለህም ወይስ? ክፉ ነገር አደረኩ እንዴ? እንደዚህ አይነት ስርዓት ያጣ ነገር አይደለም ዘላለምን ማንኛውም ሴት ሊያስቆጣ እንደሚችል ታውቃል። አንተ ደግሞ እውነቱን ነው ክንፉ፣ በጣም ነው ያበዛው። ወይ ፍቅር ይዞ ከሆነ በግልጽ ንገረንና እናግዝ። ከዛ ውጪ ደስመች ጠበቃ መሆን የሚያስፈልጋት አይመስለኝም። ኖ ስተቱ ጠፍቶ ሳይሆን ሆን ብሎ የምታደርገው እንደሆነ ገብቶኛል። ከሷ ጋር ግብግብ ከፈለክ መብት ነው፣ ግን ከውጭ ልታደርገው ትችላለህ። እኔ ሳልሰማ ሳላይ በእኔና በሷ መካከል ያለው ጥሩ የሥራ መንፈስ ግን እንዲበላሽ አልፈልግም። በቃ ምን ሆነሻል? አረ ምንም አልሆንኩ። ታዲያ ለምን ተከዝሽ? እኔ አልተከስኩም። ሀገርሽ ናፍቆሽ እንደሆነ ብዬ ነው። አቤት አቤት፣ ሰርሳሪ ነህ መቼም። እንዴት? እስቲ ተወኝ ባሻ። የፈለግከውን ካላገኘ ማንጃበብህን አትተውም። እንተዋወቃለን እኮ። ስለምንተዋወቅማ ነው። ምን ሆንሽ ማለቴ? አረ እንደው ሴትዮዋ ግራ ሆኑብኝ። የትኛዋ? አንተ ደግሞ አሁን እዚህ የነበሩት ናቸው። አማችሽ? አማችነታቸው ለልጄ ነው። ያው ነው። ምን አደረጉ? አረ ማድረግስ ምንም አላደረጉ። እንደው ምን ድብት ብለው ቆዩ። ደግሞ ድንገት ተነስተው ሊሄድ አሉ። ጉዳይ ይኖራቸው ይሆናላ። ጉዳይ ካለባቸው ለምን መጀመሪያውኑ መጡ? አካሄዳቸውም ቢሆን ጤናማ አይደለም። ድሮስ በአንድ ቤት ውስጥ ዘግታችሁ እያኖራችኋቸው እንዴት ጤናማ ይሆናሉ? እንዴት? ማን ይዘጋባቸው? እናንተው ናችኋ። ምን አንተ እንዲያትርሱኝ አልክ? የምን ነገር መፈልፈል ነው? ነገር መፈልፈል? እኔ ነኝ ነገር የምፈለፍለው? አዎና፣ እኛ ምን ብለን በአንድ ቤት አሰርናቸው? ቀጥኜ ቢያዩኝ ጅማት ለመኑኛል ያገሬ ሰው። ዝም ብለህ እውነት መሰለህ እንዴ? እኔ ምንም አንጀት አልለመንኩም። እውነቱን የተናገርኩት። በቃ ካዘንክላቸው አብረሃቸው መኖር ትችላለህ። ናትና መጋቢ ባሻ። አንቺ አይዲያ ደግሞ አንቺን እዛው ፈልግ። እኔ ትርንጎ አንቺ አልባልም፣ ለዚያውም በአንተ አፍ። በጣም ጥሩ። ቆይ ታገኘኝ መስሎሻል? ጥርግ በል። እንኳን አንተ እናት አባት የሚሄደዋል። ጥሩ በገዛ እጄ ታስሬ እስራችሁ ቁጭ ብዬ አይደል ናቃችሁኝ? ጥሩ አንተ ደግሞ አንቺን እዛው ፈልግ። እኔ ትርንጎ አንቺ አልባልም፣ ለዚያውም በአንተ አፍ። በጣም ጥሩ። ደግሞ አንተ እናት አባት የሚሄደዋል። ጥሩ በገዛ እጄ ታስሬ እስራችሁ ቁጭ ብዬ አይደል ናቃችሁኝ? ጥሩ። ጥሩ። እንዴ
አንገቴን ብደፋ በጉልበቴ ላይ ያንተ መጫወቻ ታደርገኝ ነው ወይ አለ ያገሬ ሰው። ሃይ ዜድ፣ በስራ ሰዓት ከየት ተገኘሽ? እኔ ምልሽ ይሄን ገገማ ጉቶራስ ለምን አትገላግኝም? አረ በማየሞት ማን ላይ ነው እንዲህ እያዘነብሽበት? እኔ ምን ዘንብበታለሁ? እሱ ተንተፋተፈብኝ እንጂ በለው። ዘላለሙች ልዩ ሆነሻል። ከምሬን እኮ ነው። ቆይ ማን ነው እሱ? ያንቺ ወዳጅ የተባለው ነው። ማ? አሸናፊ የሚባለው። ወይ አሹኑ እንደዚህ ምትዩ ሲያንሰው ነው። አሁን ተሳሳች ዜድ። ሙች እንዳልቀየምሽ ይዊ። እውነት እኔም እንዳልቀየምሽ እንዴ። አሹን የመሰለ ዘንካታ አንቺኑ ያንጓትሽ። እሺ አዝለሹ ዙሪ ብትፈልጊ። እኔ ዘንጋታ ቢሆን ባይሆን ምን ያደርግልኛል? ለሰው ልጅ ከምንም በላይ አስተሳሰቡ ነው የሚያስከብረው የሚያስወድደውም። እንዴ ዘላለም ተይ እንጂ። ምናልባት ሌላ ሰው አግኝተሽ ይሆናል። ምናልባት እንግዲህ እውነተኛውን ባህሪያት ታውቂ ይሆናል። እኔ ግን ከአንድም 2 ቀን ወርዶ አግኝቼዋለሁ። በይ ወደ እስራኤል ልመለስ፣ ደውልልሻለሁ። ሶሪ ዜድ፣ ለማንኛውም አትናደጂ። መልካም ቻው። መጣችሁ ልጄ? አዎ መጣን። እማዬ ሄደች እንዴ? ሄዱ እኮ። ምን ነው ምን ሆነች? አረ ምንም አልሆኑ። ማለቴ ለምን ሄደች? ልጄን አያለው ብላኝ አይደል እንዲያመጣጧ ነበረ፣ ግን ስራ ገባለሁ አሉ። የምን ስራ ነው የምትገባው? ዛሬ ረፍት አይደለችም? እንጃ እንግዲህ። ቆይ ልደውልላት። ደህና አይደለሽም እንዴ እማዬ? ችግር አለ? ደህና ነኝ። አባዬስ? እንጃለቱ ወጥቷል። እንዴ ተጣላችሁ? እስቲ ተይኝ ህይወቴ። ሴትየዋስ? ደህና ቁጭ ብለው ነበር፣ ድንገት ተነስተው ሊሄድ አሉ። ያ አባዬ ተናግሯቸው ይሆናላ። ኧረ እሱ ጭራሽ አላገኛቸውም። ታዲያ ምንድነው የተፈጠረው እማዬ? አላውቅም ልጄ፣ እኔ አላውቅም። አታነሳም፣ ስልኳን ዘግተዋለች። ትንሽ ቆይታ ትደውልላቸዋለህ። ካልሆነም ሄጄ አገኛታለሁ። ስራ ገባለሁ ካሉ እንዳታጣቸው። ዋው ግን አንበሳ ናት እኮ እንት። ታዲያ እንድትነክስ ነው የምትፈልገው? እሷ አይደለችም፣ እኔ ነኝ ነክሼ ማቆስላት። መድኃኒቱንም ደግሞ ነው ያመጣላታለሁ። እኔ እንዳኛ እንደሆነ የምትፈልግ አይመስልኝ። አስፈልገኝም። እግዚአብሔር ይስጥ። በተቻለ መጠን ሁሉንም ከነይታ ውጭ አርቀው። አንተም ቀድመ ስትቆስል ማየት አልፈልግ። ይኸው ቆንጆ ሻይ በቅመማቶ ይርዳው። አንተም ውሃ ይኸው። እኔ ያዘዝኩት። ማዘዝ እንኳን እዚህ አይቻልም። የጠየቅከኝ ግን ውሃ ነው እንዴ? አመሰግናለሁ ዘላለም። ምንም አይደል። ጥሩ ጥሩ። ምንም ሊገባኝ አልቻለም። ምንም
አትበሳጭ እንጂ ክንፉ። ድንገት ስራ ጠርተዋቸው ይሆናል። አይመስለኝም። ሌላ ያልገባኝ ነገር አለ። ምን? አላውቅም። ቆይ ግን ተይው። ምንድን ነው? ግድ የለም ይቅር። ክንፉ ሄውዬ፣ የማይሆን ሐሳብ ሰጥቼሽ ልበጠብጥሽ አልፈለግኩም። የበለጠ የሚበጠብጠኝ ያንተ እንደዚህ መሆን ነው። እርግጠኛ አይደለሁም፣ ግን እማዬ ልጄን ማየት የፈለገች አይመስለኝም። እንዴ? ለምን? ቆይ እንዴት? አላውቅም። ሊለያው ብለው አይደል እንዴ መጡት? እሱም በመከራ ነው። ይዤው ልምጣ ስላት ምክንያት ስትደረድር ነው የሰነበተችው። ታዲያ መጡ አይደል እንዴ? ዛሬ እኮ ቀጠሯችን ከሰዓት ነው። ጠዋት ሆስፒታል ቀጠሮ እንደምንሄድ ታውቃለች። እሳቸው ግን ጠዋት መጡ። አዎ፣ ምናልባት ሲጫወቱ ለመቆየት ይሆናል። እባክሽ አትቀልጂ። እሷ የጨዋታ ሰው አይደለችም። አይባልም ክንፉ። እናቴን ከማንም በላይ አውቃታለሁ። ታዲያ ለምን መጡ? ምክንያቱም ተመልሳ ለመሄድ። እኛ ሳንመለስ? አዎ፣ እኛ ሳንመለስ ልጄንም ሳታይ ተመልሳ ለመሄድ ነው የመጣችው። ውይ ተው የኔ ጌታ፣ እንደዛ እንኳን አያደርጉም። አድርጋለች። ለዛ ነው ስልኳን የሚዘጋችው። በቃ እርግጠኛ ከሆንክ ቤት ሂድ። አይዊ ያልኩት እውነት ከሆነ እቤት እንደምፈልጋት ስለምታውቅ ቁጭ ብላ የምትጠብቀኝ ይመስልሻል? ይሄማ ጥሩ አይደለም። እንዴ ልጄንማ እንዲጥሉብኝ አልፈልግም። ምንም አትበይ። ተጨማሪ ህመም አልፈልግም። ያምሳለ ሰላም፣ እንዴት ዋልሽ? ረፍትሽ ነው እንዴ አንቺ? አይ አልነበረም። አብራኝ የምትሰራውን ነገርኳትና ቀይሬ ወጣሁ። እሺ፣ ደህና ኖት? ደህና ነኝ። ታማሚያቸው ወደቀችባቸው ሲሉኝ ጊዜ ደንግጬ እኮ ነው። ወሬኞች ባያቸው። እነሱማ ይችን አግኝተው መውደቅ አልወደቀችብኝ። እሳይ እንኳን አልወደቀችብዎ። ገላዋን እያጠብኳት ነበር። ትንሽ ዘንጋ ስል ከእጃ መለጠችኝና ተጋጨችብኝ። ውይ መሬቱ ላይ? ኧረ እዛው ካለችበት ቦታ ነው። ተጎዳች? ኧረ ደህና ናት። ያው ምክንያት አይደል የሚፈልጉት። ተጎዳውኝ ትከሻይም ብላ ነበር። ሐኪም አያትና ደህና መሆኗን አረጋግጧል። ኦፊስ ተጠሩ እንዴ? አልጠሩኝም። ፎርም ሞልቼ ስጨርስ እዚህ መጥተው ደክሞሽ ከሆነ ወደ ቤትሽ ሂጂ አሉኝ። አጋጣሚ ነው እንጂ ደክሞኛ አይደለም አልኩ። ችግር እኮ ነው። ምን ይደረግ፣ መታገል ነው። እርስዎ ግን ደህና ኖት? ማረፍ ከፈለጉ ወደ ቤቶ ቢሄዱ ይሻላል። አይ እያወቅሹ ወደ ቤቴ ልሂድ ብላቸው ነገም እንዳትመጪ ነው የሚሉኝ እንጂ ዛሬስ ቤቴ ሄጄ ጥቅልል ብዬ ብተኛ ደስ ባለኝ ነበር። ታዲያ ከአቅም በላይ ከሆነ ምን ይደረጋል? ትዬ እታገለዋለሁ። ለትግል የተፈጠርኩ ነኝ። እታገለዋለሁ። ለመታገልም እኮ ጤናው ሲኖር ነው። ሲበዛ እርሶም ሊጎዱ ይችላሉ። ሰዎችን ከወደቁበት ደግሞ ጭራሽ የባሰ ነው። ደግሞ እኮ እጥረት አለ ሲሉኝ መጥቼ እንጂ ዛሬ ረፍት ነበር እኮ። እኔም እንደዛ ነበር የማውቀው። ግራ ገባኝ። እንዴት ላድርገው? እንዴት ልሁነው? ወይ ትዬ አስከፋዎት እንዴ? አስቀድሜ ተከፋው ነኝ እኔ። አንቺ አይደለሽም የሀገሬ ልጅ። እኔው ነኝ ለፈተና የተፈጠርኩት። በቃ እሺ ተረጋጉ። ደግሞ እንደዚህ ሲሆን አንዳቸው ካየው ጥሩ አይመጣም። እሺ ሰላምዬ፣ አንቺንም አስጨነቅኩሽ። ኧረ እኔ ምን ሆናለሁ? እሺ እግዚአብሔር ይስጥሽ። አሜን። ባይሆን ራስዎን አረጋጉና ቀለል ቀለል ያለውን ይስሩ። ድጋሚ ሴትዮዋ ማገላበጥ ከፈለጉ እኔን ይጥሩኝ፣ አግዞታለሁ። ኧረ ምን ወጣሽ? ችግር የለም። ካልጋ አውርጂኝ ካለችው ቶሎ ይጥሩኝ፣ እኔም እየመጣሁ አያወታለሁ። እሺ ይሁን። እስቲ ድራማውን የጫወቱልን ጀንበር አሰፋ እንደ ትርንጎ፣ ቴዎድሮስ ለገሰ እንደ ክንፉ፣ አልማዝ ልመንህ እንደ ሐምሳለ፣ ተስፋዬ ሲማ እንደ አሸናፊ፣ ዘመናዊ ዘሪሁን እንደ ሕይወት፣ አበባየሁ ታደሰ እንደ ባሻ፣ ቤተልሔም ውብሸት እንደ ዘላለም
ሐረግ ዋንቼ እንደ ሰላም ነበሩ።